የያዝከው ቀልድ ነው እንዴ? ቀልድ ነው እንጂ ስራ የሚሰራ ሰውማ እንደዚህ እኮ አይቀልድም እኮ። ቆይ እኔ አልገባኝ። እኛ ነን ወደ ስራው መሄድ ያለብን ወይስ ስራው ራሱ እግር አውጥቶ ወደኛ እንዲመጣ ነው የምትፈልገው? አዎ እንዴ ስራ ስትሰራ እኮ 10 ሰበብ እየደረደርክ አይደለም። ቆይ ገና ስራውን ሳንጀምር እንደዚህ ሰበብ የምትደረድር ከሆነ ስራውን ስንጀምር እንዴት ልንሆን ነው? በል ይሄ ሐሳብህ ከኔ ፍላጎትም ሆነ አካሄድ ጋር የሚሄድ አይደለም። ይቅርብኝ። 10 ሰበብ እየደረደሩ ቢዝነስ መስራት ይቻላል? በእናት ውሃ እንደጠገበች እንቁራሪት ብለህ አትቀመጥ። አንቺ ቀልጂ ምን አለብሽ? ጥሩ ቀልድ እኮ ህይወት ያጣፍጣል። አንተ ደግሞ የሚያምርብህ ፈገግ ስትል። ፈገግታ የምሬን እኮ ነው። ፈገግታ አይምሮህን ይከፍትልሃል፣ አስተሳሰብህን ብሩህ ያደርግልሃል። ከሱ ላይ ያነበብሽው? እማዬ ናት የነገረችኝ። ችግሩ እሷ ስትናገር አንተ አትሰማት። በነገራችን ላይ ሰሞኑን ብስጭጭጭጭ ማለት አብዝተሃል። ምን ነው እንዳሰብኩ አልሆነልህም እንዴ? ምንም ነገር እንዳሰብኩት እየሆነ አይደለም። እሺ ትላንት ሽፈራውን አላገኘኸውም? አግኝቼው ነበር። እና ምን ላይ ደረሳችሁ? ምን ላይ ደረሳችሁ? ምንም ላይ አልደረስንም። እንዴ ማለት ሰውየው እኮ ምንም የተጨበጠ ሀሳብ የለውም። እንዴትማ ቡና እንድገም እንዴ? አይ ሌላ ቦታ ስለጠጣ ይቅርብኝ። እሺ ጉዳዩን እንጨርሰው። በቃ እንደነገርኩ ቢሆን ይሻላል። ቆይ እኔ እኮ ያልገባኝ ነገር ያለፉትን 3 ወራት ሙሉ ይሄኛው ስራ ይሻላል ስንል፣ ይሄኛው ስንመርጥ ያኛው ይሻላል ስንል እንዲሁ ስራ ስናማረጥ እኮ ጊዜ እያጠፋን። ታዲያ ስራ ለመስራት እኮ ጊዜ በደንብ ያስፈልገናል። በደንብ ስለ ጉዳዩ ማጥናት እኮ አለብን፣ መመራመር አለብን። አበው ራሱ 7 ጊዜ ለካ 1 ጊዜ ቁረጥ አይደል እንደሚሉ። እሱማ ልክ ነህ፣ ግን በቦታው ሲሆን አዎ። ግን ደግሞ አበው 10 ያባረረ አንድም አይዝም ብለዋል። ጥቅስን በጥቅስ መሆኑ ነው። አዎ 40 ዳቦ ከመላስ አንዱን መጉረስ ይሻላል። ይሄም ያበው አባባል ነው። አረረረረ በአበው አባባል በጣም ተክናል እባክህ። እሺ ቀልዱን እንተወውና ከዚህ በፊት ራስህ መርጠህ ያዋጣናል ያልከው ስራስ? አዎ እሱማ እኮ ብዬ ነበር፣ ግን በቃ ውዬ ሳድር ሐሳቤን ቀየርኩ። አንተ ውለህ ስታድር ሐሳብን ትቀይራለህ። እኔ ደግሞ አንተን በመጠበቅ ቁጭ ብዬ እጠብቅሃለሁ። ይኸውልህ ለጌ ትንሽ እናስብበትና ፈጣሪ ከ3 ወር ጊዜ በላይ እና መጨረሻችሁ ምን ሆነ? ምን ጠብቀሽ ነበር ሳራ? እሱን በመጠበቅ እኖራለሁ እንዴ? ለማንኛውም ብስጭትን በልክ አድርገው፣ ደግሞ በሽታ እንዳሸምት። እስካሁን ወሬን ተይና ምሳ ስጪኝ። ከነጋ ምንም አልቀመስኩ። እስካሁን አልበላህም እንዴ? አንዱ ምግብ ቤት ገብተህ አትበላም እንዴ? ነው ለሱም ይሆንም ጊዜ ጠፋ። እንግዲህ ስለ ቢዝነስ ብዙ ስልጠናዎችን ወስደናል አይደል? እና ስልጠናው ምን ሆነ? ስልጠናውማ ምን ይሆናል? ግን ስልጠናውን ወይ በደንብ አልተከታተልሽም ወይም ደግሞ አልገባሽም ማለት ነው። ኧረ እባክህ ምንድነው እንዲህ እንድትል ያስደፈረ? ትዝ ይልሻል በስልጠናው ማጠቃለያ ሰሞን የተባባል ነው። ብዙ ነገር ልንባባል እንችላለን። ብዙ ነገር ብያለሁ። አዎ ግን ዋናው ከስልጠናው ማግስት ራሳችንን አስተባብረን ወይም ተደራጅተን የሆነ ስራ ስለመስራት አስበን ነበር። እና ምን ያስደንቃል ታዲያ? ይሄ እንዴ እስካሁን ስናወራ የነበረው ምን ሆነና? እስካሁን ስናወራው የነበረማ ኃይልን አስተባብሮ ስለመስራት ነው። እና ምን ተቀየረ? መጀመሪያ ምን ተያዘና ነው የሚቀየረው? ፍቅርታ ማለት እስቲ ምንድነው የምንሰራው ስራ? እስቲ የስራውን ሂደቱን፣ አሰራሩን፣ ግቡን እስቲ አንድ ባንድ ነገር ይስጥ። አያስቅም ፍቅር? በእናትህ አታጨናንቀኝ። በቃ አንዱ ላይ እንወድቃለና ወይ አንተ በመረጥከው ሀሳብ አንዱን እንሰራለን።
ለዚህ እኮ ነው የስልጠናው ሐሳብ አልተረዳሽውም ያልኩሽ። ቀባቢና እባክህ እንሂድ። አንተ ምንድን ነው? ሄሎ በረከት። ሄሎ ለጌ እንዴት ነህ? በእናትህ አለሁ። እኔም አለሁልህ ከታች ላይ እያልኩ እየተሯሯጥ። ዋናው መኖር ነው። እኔ የምልህ ለጌ ትላንትና ኳስ አይተሃል? ኧረ አላየሁም። ኧረ በእናትህ አቤት ጎል! አትጠይቀኝ፣ የሚገርም ነበረ። ታውቃለህ እኔ ኳስ ላይ እስከዚህም ነኝ። እሺ በቃ እሱን ተወውና ይልቅ ያ ማን ነበረ? ያ ራስታው። ምን? የትኛው ራስታ? ያ እንኳን ሬጌ ዘፈን ምናምን ይዘፍናል ምናምን ያልከኝ ከሌላ ሰው ጋር አግኝተው ይሆናል። ካንተ ጋር አይደለም እንዴ? ካንተ ጋር እኮ መስሎኝ ነው። አይ አይደለም። ይልቅ እኔ የምልህ ባለፈው የተነጋገርንበትን ሐሳብ እንዴት አደረክ? የቱን ለጌ? እኔ እኮ ልበ ቢስ ነኝ። ምነው እንኳን አንድ ላይ በጋራ ስራ እንሰራለን የተባባልነው ነው እንዴ? ለጌ አሁንም እሱ ላይ ነህ? አዎና፣ መቼም ያው ገቢንና ኑሮን ለማሻሻል ሲባል በጋራ መስራት እኮ ተገቢ ነው ተባብለን ተነጋግረን ነው እንዴ? ውይ በቃ የኔ ነገር በቃ የመርሳት በሽታ ሳይዘኝ አይቀርም። አረ ከሱስ እግዚአብሔር ያውጣ። ለማንኛውም እሺ በቃ እደውልልሃለሁ። አሜን። እሺ ቻው አባቴ። እማዬ ከብትና ከብት እንኳን ሲቀላቀል እንቧ ይላል ትላለች። ከሰላምታው ነው? አሁን አብረን ነው እንዲያል ነው። እንዴት ዋልሽ? አልጠጣሁበት። ሙቀቱ ነው? አረ ሙቀቱ አይደለም፣ ሰው ነው የሚያቃጥለኝ። እሺ ማናት ያችል ታገኛት ሄድካት ልጅ? ብርቱካን ምን አለች? ብርቱካን ምን ነው የቢዝነስ ሐሳቧን አልወደድከው? ሐሳብ አልሽ ወይ? ሐሳብቴ ህልም ነው በለኛ። ህልምማ ቢሆን በስንት ጣዕሙ። ህልም እኮ የሆነ መጀመሪያ ወይ መጨረሻ፣ ምናልባት ከተዘባረቀብሽ መሀል ይኖረዋል። እና እሷ ምንድን ነው? ራሷ እንኳን በቅጡ የማታውቀው ቅዠት ነው። እና እሺ ምን በጀ ወንድሜ? በቃ ብቻዬን መሞከር አለብኝ። ወትሮም ያለብኝ አቅም ውስንነት ነው ሰው እንድፈልግ ያደረገኝ። አሁን እየጎበስክ ነው። እንደኔ ባለህና በምችለው መነሳት ይሻላል። አዎ ዋናው የመረጥከው ስራ የያዝከው መንገድ አዋጭ መሆኑን ማየት ነው። ግድ ነገ ወደ አንተ እንዲመጣ አትጠብቀው። አንተ ዛሬውኑ ቀስ በቀስ ወደ ነገ ቅረብ። ትክክል እሱ ነው። ጥሩ አባባል ነው። አባባል ሳይሆን ፍልስፍና ነው። በማያገላለጽ ደግሞ እንቁላል ቀስ በቀስ በእግሩ ይሄዳል እንደማለት ነው። ለማንኛውም ይሄንን እስኪ ምንድን ነው? አዋጭ የሆነ የቢዝነስ ፕላን። እኔም እንዳቅሜ ቢዝነስ ውስጥ ለመግባት ያጠናው ጥናት ነው። እና ታዲያ ያንን ያህል ስለፋለም ዝም አልሽኝ? እንደዛ ሰው አጥቼ ሲቸገር የምትፈልገው ሁሉ ከውጪ ነበረ። አንተ ከቤት መች ካለ ከራስ ተነሳ። ሁሉም የምትፈልገው ከውጪ። የእውነት በጣም ይቅርታ፣ እኔ እንደዚህ አላሰብኩም ነበር። ለጌ አንተና መሰሎች ሁሉ ጊዜ የምትፈልጉት ያልጠፋውን ወይም ያለውን ነው። ግን መፈለግ ያለብህ የሌለውንና የጠፋውን ነው። ያልጠፋውን ፍለጋ? እውነትሽን እኮ ነው። ለማንኛውም ዛሬውን አንብበህ ሐሳብህን አሳውቀኝ። የእውነት አስገርመሽኛል። ኮራሁብሽ።
ሳርቴ በቃ ይበቃሻል። ደከመሽ እኮ ረፍ በይ። አረ የምን ማረፍ ነው በእናትህ። በጉብዝና ወራት ነው እንጂ መሯሯጥ በወጣትነት ሳሰራ መቼ ልትሰራ ነው? ጎበዝ እኮ ነሽ የኔ እህት፣ በርትተሽ አበረታሽኝ። አይ መልካም በቃ ይሄን አዋራው ምናምን አነሳሳ። ከስተመርም ከመጣ እናገር። ሂሳብ ትንሽ ስላለኝ እሷ ልስራሽ። ቤቶች ናቸው። ምን እንታዘዝ? እስቲ ቆንጅዬ ለቄ እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? አለን አለን። ቆንጆ እኮ ቲቪ ስታንድ ፈልጌ። አለ አለ፣ ተመልከት፣ ምረጥ። እንዴት ነው እዚህ መስራት ጀመርክ? አዎ። ደሞዛቸው ጥሩ ነው? ቆንጆ ይከፍላሉ? ተቀጥሬ አይደለም፣ የራሴ ቢዝነስ ነው። ምን? እኔና እህቴ በጋራ የጀመርነው ቢዝነስ ነው። ያኔ እናንተንም ስለምናችሁ የነበረው ለዚህ ነበር። ይሄ እና እንዳልከው የራስን ድርጅት ከፈትክ አቋቋምክ ማለት ነው? ወይኔ ለምን ትቆጫለህ? ለምንድን ነው የማልቆጨው? እንደዛ ስትደውልልኝ እንደዛ ስትፈልገኝ እንዳልነበር ይሄው እኔ ስንቀዋለል አንተ ይሄን የሚያክል ነገር ከፈትክ። እሺ ምን ላሳየህ? ምረጣ። በእውነት ለጌ ስራ ክቡር መሆኑን፣ ጊዜ ገንዘብ መሆኑን፣ የሚናቅ ስራ አለመኖሩን ከተለፋ የትም እንደሚደረስ ያው ምስክር ሆነን ያስተማርከኝ። አየህ፣ ሁሌም ለለውጥ ጊዜ አይረፍድም። አንተም ከተነሳ አሁን መድረስ ትችላለህ። ቀላል እነሳለሁ ለጌ። አሁን ለቤቱ ምርቃት የሚሆን ቆንጆ ቲቪ ስታንድ በአንተ ምርጫ ይኸው አለ። እህቴ ነች፣ ተዋወቃት። ሰላም። ያኔ እናንተን ከውጭ ስፈልግ ለካ ቤት ውስጥ መፍትሄን አስቀምጬ። በእውነት አስቀናችኝ። በጣም አሳየሁ።